ጤና ይስጥልን ውድ የተከበራችሁ የፊንፊኔ መልቲሚዲያ አድማጭ ተመልካቾች፣ ሰሞኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በተከሰተው ሁኔታ በመንግስትና በቤተክርስቲያኒቷ መካከል ውዝግቦች እየተከሰቱ ቆይቷል። ከዚሁ ጋር ተያይዞ አንዴ ቤተክርስቲያኒቷ ሌላም ጊዜ መንግስት መግለጫዎችን እያወጡ ሰንብቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንግስት የሚጠበቅበትን እስካላከናወነ ድረስ የጸጥታና የደህንነት የጋራ ግብረ ኃይል ያስተላለፈውን የሰልፍ ክልከላ እንደማትቀበለው አሳውቃ ነበር። ቤተክርስቲያኒቷም ለመጪው እሁድ ለየካቲት 5 ቀን 2015 ዓ.ም የተቃውሞ ሰልፍ መጥራቷ ይታወቃል። ሆኖም በመንግስትና በቤተክርስቲያኒቷ መካከል በተፈጠረው አለመግባባት ዙሪያ ችግሮችን ተወያይቶ ለመፍታት ሁለቱ አካላት ፈቃደኝነትን አሳይቷል። በዚሁ ጉዳይ ላይ ቤተክርስቲያኒቷ ዛሬ ያወጣችው መግለጫ እንደሚከተለው ወደ እናንተ እናቀርባለን። የኢትዮጵያ ኦርቶዶክስ ቤተክርስቲያን መሪዎች ከጠቅላይ ሚኒስትር አብይ አህመድ ጋር ሊወያዩ መሆኑ ተገለጸ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎች ከሰሞኑ በተከሰተው ችግር ዙሪያ ከጠቅላይ ሚኒስትር አብይ አህመድ ጋር ሊወያዩ መሆኑን ቤተክርስቲያኒቷ አሳወቀች። ቤተክርስቲያኒቷ በዛሬው ዕለት ማለትም የካቲት 3 ቀን 2015 ዓ.ም ባወጣችው መግለጫ ከመንግስት ጋር በጉዳዩ ላይ ለመወያየት ጥሪ ማቅረቧን ተከትሎ ጠቅላይ ሚኒስትር አብይ አህመድ የእንወያይ ጥሪ ማቅረባቸውን ገልጻለች። ሲኖዶሱ ሐሙስ ማለትም የካቲት 2 ቀን 2015 ዓ.ም ባወጣው መግለጫ የቤተ ክርስቲያኒቷን ሥርዓትና ቀኖና በጠበቀ መልኩ ከመንግስት ጋር ለመወያየት መንፈሳዊ በሯ ክፍት መሆኑን በመግለጽ ያስተላለፈችውን ጥሪ ተከትሎ ውይይት እንደሚካሄድ ተገልጿል። ለዚህም ጠቅላይ ሚኒስትር አብይ አህመድ ከቤተ ክርስቲያኒቷ መሪዎች ጋር ለመነጋገር ለውይይት ጥሪ በማቅረባቸው ፓትርያርኩና ሌሎች የቤተ ክርስቲያኗ አባቶችን ያካተተ ልዑክ ቤተ መንግስት የሚገኙ መሆኑንም የዛሬው መግለጫ አትቷል። ውይይቱ መቼና በምን ሰዓት እንደሚካሄድ ያልተገለጸ ሲሆን የሰላም ጥሪውን መንግስት ከተቀበለና በቤተ መንግስት መገኘቱን ለሕዝባችን የሚያመጣው መፍትሄ የሚኖር እንደሆነ በማሰብ ቤተ ክርስቲያኗ ለውይይት ልዑክ እንደምትልክ ተገልጿል። ይህንን ውይይት በተመለከተ ከጠቅላይ ሚኒስትሩ ጽሕፈት ቤትም ሆነ ከሌላ የመንግስት አካል የተባለ ነገር የለም። ውይይቱ በፓትርያርኩ ጽሕፈት ቤት እንዲካሄድ ተፈልጎ የነበረ ቢሆንም ከደህንነት ጥበቃ ጋር በሚኖር ጥብቅ ቁጥጥር የተነሳ ምዕመናን ስጋት ላይ እንዳይወድቁና ያልተገባ ጉዳት እንዳይደርስ በቤተ መንግስት እንዲሆን መታሰቡም ተገልጿል። በዚህም መሰረት ቤተ ክርስቲያኗ ከጠቅላይ ሚኒስትሩ ጋር በሚኖራት ውይይት የሚደረስበትን ውጤት እንደምታሳውቅና ምዕመናንም ውጤቱን በትዕግስት እንዲጠብቁ ጥሪ አድርጋለች። እንግዲህ ውድ የፊንፊኔ መልቲሚዲያ አድማጭ ተመልካቾች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ያወጣችው መግለጫ ይህንን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። የፊንፊኔ መልቲሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፊንፊኔ መልቲሚዲያ የታሪክና የመረጃ ምንጭ